ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጎልደን ዶም የተባለውን የሚሳኤል መከላከያ ይፋ አደረጉ። ይህም በአዋጭነቱና በወጪው ላይ ክርክር አስነስተዋል። አሜሪካ ጎልደን ዶም ስትል የሰየመችውና የወደፊቱ የሚሳኤል መቃወሚያ የተባለውን ዲዛይን ይፋ ማድረጓን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ይህም አሁን ካለው የፕሬዝዳንትነት ዘመናቸው ማብቂያ በፊት ሙሉ በሙሉ ስራ እንደሚጀምር ገልጸዋል። ይህ የአሜሪካ ነባር የሚሳኤል መከላከያ አቅሞች በእጅጉ የሚያሳድግና ታላቅ ግኝት የሆነው ስርዓት በዘመናዊ የሚሳኤል ቴክኖሎጂ የሚፈጠሩትን ከጊዜ ወደ ጊዜ የተወሳሰቡና እየዘመኑ የመጡ ስጋቶችን ለመጋፈጥ ያለመ ነው። እንደ ትራምፕ ገለጻ ጎልደን ዶም የሚል ስያሜ የተሰጠውን ከየብስ ከባህር አልፎ ተርፎም ከህዋ የሚመጡ ባለስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችንና አዳዲስ ሃይፐርሶኒክ የጦር መሳሪያ ስርዓቶችን ጨምሮ ሰፊ የሚሳኤል ስጋቶችን ለመከላከል እንዳስፈሪ ጋሻ ሆኖ ያገለግላል። ፕሮጀክቱ በመጀመሪያው ምዕራፍ ከ25 ቢሊዮን ዶላር በላይ ወጪ እንደሚያስፈልገው የተገመተ ሲሆን ቀጣይነት ያለው ልማት ስምሪትና ጥገናን ለማረጋገጥ በሚቀጥሉት 10 ዓመታት ተጨማሪ የገንዘብ ድጋፍ እንደሚጠበቅ ታውቋል። ዶናልድ ትራምፕ አሁን ያሉት የሚሳኤል መከላከያ ስርዓቶች እየተለዋወጠ የመጣውን የስጋት ገጽታ ለመቋቋም በቂ አይደሉም ሲሉ አጽንኦት ሰጥተዋል። በዋይት ሀውስ በሰጡት ጋዜጣዊ መግለጫ ላይ አሁን ያሉን የመከላከያ ዘዴዎች ጊዜ ያለፈባቸውና ለአዲሱ ትውልድ የጦር መሳሪያዎች በቂ አይደሉም ብለዋል። ለዚህም ነው ከመቼውም ጊዜ በላይ የላቀውን አሜሪካን ደህንነቷን የተጠበቀ እንድትሆን የሚያደርገውን የሚሳኤል መከላከያ ስርዓት የምናስጀምረው ብለዋል። የጎልደን ዶም ዋና ገጽታ እጅግ ዘመናዊ የሆኑ የቀጣይ ትውልድ ቴክኖሎጂዎችን ማቀናጀት ነው። ትራምፕ ስርዓቱ ከምህዋር የሚሳኤል ማስወንጨፍን መለየት የሚችሉ በህዋ ላይ የተመሰረቱ ሴንሰሮችን እንደሚያካትት ገልጸዋል። ይህም አሁን ካሉት በየብስ ላይ ከተመሰረቱ ራዳሮች እጅግ የላቀ ቅድመ ማስጠንቀቂያና የመከታተል አቅም ይኖረዋል። በተጨማሪም ስርዓቱ በከፍተኛ ከባቢ አየርና በህዋ ላይ የሚመጡ ስጋቶችን ጣልቃ ገብቶ ማውደም የሚችሉ ቀጥተኛ የኃይል መሳሪያዎችና የላቁ የኪኔቲክ ጣልቃ ገብ መሳሪያዎችን ሊያካትቱ የሚችሉ ዘመናዊ የማጥፋት ዘዴዎችን ይይዛል። እነዚህ ፈጠራዎች ሊሆኑ የሚችሉ ባላንጣዎች ከሚጠቀሙባቸው አዳዲስ ስልቶች ጋር መላመድ የሚችል ዘርፈ ብዙ መከላከያ ለመፍጠር የተነደፉ ናቸው። የጎልደን ዶም ውስብስብ ልማትና ስምሪትን እንዲቆጣጠሩ ትራምፕ በዩናይትድ ስቴትስ ምክትል የህዋ ኦፕሬሽንስ አዛዥ የሆኑትን ጄኔራል ማይክል ጉትሌይን የፕሮጀክቱ መሪ አድርገው መሾማቸውን አስታውቀዋል። ጄኔራል ጉትሌይን ይህ ከፍተኛ ፍላጎት ያለው ፕሮጀክት እውን ለማድረግ የሚያስችል ዕውቀትና ራዕይ ያላቸው ብለዋል ትራምፕ። ዋይት ሀውስ የስጋቱን ሁኔታ አሜሪካ ዛሬ ከገጠማት እጅግ የከፋ በማለት የገለጸ ሲሆን በተለይም ቻይናና ሩሲያ በሃይፐርሶኒክ ቴክኖሎጂ ያስመዘገቧቸውን እድገቶች በመጥቀስ ጠላት ሀገራትና መንግስታዊ ያልሆኑ ተዋናዮች ከጊዜ ወደ ጊዜ እየጨመረ የመጣ የሚሳኤል ክምችት እንዳላቸው የሚያመለክቱ የስለላ ሪፖርቶችን ጠቅሰዋል። የጎልደን ዶም ስልታዊ ጠቀሜታ አጭር ርቀት ሮኬቶችን ለመጥለፍ የሚያገለግልና ከፍተኛ ስኬት ያስመዘገበውን የእስራኤል አይረን ዶም የተባለውን የሚሳኤል መከላከያ ስርዓት መነሻ ያደርጋል። ሆኖም ዶናልድ ትራምፕ የአሜሪካው ቅጂ እጅግ የላቀና ሁሉን አቀፍ እንደሚሆን ግልጽ አድርገዋል። አዲሱ ስርዓት ከድምጽ ፍጥነት በ5 እጥፍ በላይ መጓዝ የሚችሉ ሃይፐርሶኒክ መሳሪያዎችንና ከዝቅተኛ የምድር ምህዋር ሊወነጨፉ የሚችሉና ባልተጠበቀ አቅጣጫው ምክንያት ልዩ ፈተና የሚፈጥሩ ክፍልፋይ የኦርቢት ቦምብ ጥቃት ስርዓቶችን ለመቋቋም ያለመ ነው። ከጎልደን ዶም እጅግ ፈር ቀዳጅ ከሆኑት ገጽታዎች አንዱ ከህዋ ላይ የሚሳኤል ጣልቃ ገብ መሳሪያዎችን የማሰማራት እቅድ ነው። እነዚህ ጣልቃ ገብ መሳሪያዎች ከምህዋር የሚወነጨፉ ሲሆን ይህም ፈጣን ምላሽ ጊዜ እንዲኖረንና በስልታዊ ቦታዎች ላይ ሰፊ ሽፋን እንዲኖር ያስችላል። በርካታ የሪፐብሊካን ህግ አውጪዎችና የመከላከያ ኢንዱስትሪ ተንታኞችን ጨምሮ ደጋፊዎች ተነሳሽነቱን የአሜሪካ የቴክኖሎጂ የበላይነት ለማስጠበቅ አስፈላጊ እርምጃ ነው ሲሉ አወድሰውታል። የምክር ቤቱ የጦር ኃይሎች ኮሚቴ አባል የሆኑት ተወካይ ማይክ ሮጀርስ በተለይ ከተፎካካሪ ባላንጣዎች የሚመጡ ስጋቶች በከፍተኛ ፍጥነት በሚለዋወጡበት ዓለም ውስጥ እንደ ጎልደን ዶም ያሉ ደፋር ተነሳሽነቶች ለአሜሪካ ደህንነት ወሳኝ ናቸው ብለዋል። በመከላከያችን የወደፊት ዕጣ ፈንታ ላይ መዋዕለ ንዋይ ማፍሰስ አለብን ብለዋል። ሆኖም ተቺዎች ስጋታቸውን ወዲያውኑ አንስተዋል። የስትራቴጂና የበጀት ምዘና ማዕከል ባወጣው የመጀመሪያ ደረጃ ትንታኔ የ25 ቢሊዮን ዶላር የመጀመሪያ ዋጋ በህዋ ላይ የተመሰረቱ ንብረቶችን ውስብስብነት ከግምት ውስጥ በማስገባት የስርዓቱ የሙሉ አገልግሎት ዘመን ወጪዎች በቀላሉ በ3 እጥፍ ሊጨምሩ ስለሚችሉ ይህንን ሙሉ በሙሉ ዝቅ አድርጎ የሚገምት ነው ብለዋል። በተጨማሪ አንድ ከፍተኛ ባልደረባ የሆኑት ዶክተር ኤቭሊን ፋርካስ የቀድሞው የመከላከያ ምክትል ረዳት ጸሐፊ የሆኑት ለዋሽንግተን ፖስት እንደተናገሩት እንዲህ አይነቱን ዘርፈ ብዙ ስርዓት በተለይ በህዋ ላይ የተመሰረቱ ክፍሎችን በአንድ የፕሬዝዳንትነት ዘመን ውስጥ ማልማት መሞከርና ማሰማራት ያልተለመደ ነገር ነው ብለዋል። ቀደም ሲል የነበሩ ከፍተኛ ፍላጎት ያላቸው የመከላከያ ፕሮጀክቶች
ብዙውን ጊዜ ከፍተኛ መዘግየቶችና የውጭ ጭማሪዎች አጋጥሟቸዋል በማለት የጊዜ ሰሌዳውን አጠያያቂነት አንስተዋል። በዓለም አቀፍ ደረጃ ምላሹ ጥንቃቄ የተሞላበት ሲሆን አንዳንድ ሀገሮች በዝምታ ድጋፋቸውን ሲገልጹ፣ ሊሆን የሚችሉ ባላንጣዎች ግን ወዲያውኑ ተቃውሟቸውን ገልጸዋል። ስማቸው እንዳይገለጽ የፈለጉ አንድ የኔቶ ባለስልጣን ለሮይተርስ እንደተናገሩት እየተለዋወጠ የመጣውን የስጋት ገጽታ እውቅና የሰጡ ቢሆንም የተሳሳተ መግባባትንና ያልታሰበ ግጭትን ለመከላከል ግልጽነትና ውይይት እንደሚያስፈልግ አጽንኦት ሰጥተዋል። የጎልደን ዶም ተነሳሽነት የውጭውን ህዋ ወታደራዊ ለማድረግና አዲስ የጦር መሳሪያ ሽቅድድምን ለማቀጣጠል የሚያሰጋ ሌላ የዋሽንግተን የማረጋጋት እርምጃ ነው ሲሉ አውግዘዋል። የቻይና የመንግስት መገናኛ ብዙሃን ግሎባል ታይምስ ተመሳሳይ ስሜት ያስተጋባ ሲሆን እንዲህ አይነቱ ስርዓት ስልታዊ መረጋጋትን እንደሚጎዳ፣ ሌሎች ሀገራት የመከላከል አቅማቸውን ለማረጋገጥ የራሳቸውን የማጥቃት አቅም እንዲያሳድጉ እንደሚያስገድድ ተከራክረዋል። እንደ ብሬኪንግ ዲፌንስ እና ዲፌንስ ኒውስ ባሉ ህትመቶች ላይ የጻፉ የመከላከያ ቴክኖሎጂ ባለሙያዎች ከፍተኛ የቴክኒክ ፈተናዎች እንዳሉ አመልክተዋል። አስተማማኝ በህዋ ላይ የተመሰረቱ ጣልቃ ገብ መሳሪያዎችን ማልማት ለረጅም ጊዜ ሲፈለግ የነበረ ግብ ሲሆን ይህም ብዙውን ጊዜ ስታር ዋርስ ተብሎ የሚጠራውንና ተመሳሳይ የቴክኖሎጂና የገንዘብ መሰናክሎች ያጋጠሙትን የፕሬዝዳንት ሬገንን የስትራቴጂክ መከላከያ ኢኒሺዬቲቭ ያስታውሳል። ባህላዊ የሚሳኤል መከላከያዎችን ለማምለጥ የተነደፉትን እጅግ በጣም ተንቀሳቃሽ ሃይፐርሶኒክ ተንሸራታች አካላትን ለመከላከል የስርዓቱ ውጤታማነት ላይ ጥያቄዎች አሉ። ዋይት ሃውስ ጎልደን ዶም እነዚህን ስጋቶች እንደሚቋቋም ቢገልጽም ይህ እንዴት እንደሚሳካ ዝርዝር መረጃዎች በሚስጥር ተይዘዋል። ጎልደን ዶም ተነሳሽነት በኮንግረስ ከፍተኛ ምርመራ እንደሚገጥመው የሚጠበቅ ሲሆን ዲሞክራቶች ቀደም ሲል በፕሮጀክቱ ወጪና ስልታዊ እንድምታ ላይ ስጋታቸውን ገልጸዋል። የሴኔቱ የጦር ኃይሎች ኮሚቴ ሊቀመንበር ሴናተር ጃክ ሪድ በሰጡት መግለጫ አገራችን ከማንኛውም ስጋት መከላከል እንዳለባት ማረጋገጥ ቢኖርብንም ማንኛውንም አዲስ ትልቅ የመከላከያ ፕሮግራም ባዋጭነቱ፣ በውጭ ቆጣቢነቱና በስልታዊ መረጋጋት ላይ በሚያሳድረው ተጽዕኖ በደንብ መመርመር አለበት ብለዋል። ይህን ሐሳብ በዝርዝር ለመመርመር ችሎቶችን እናካሂዳለን ብለዋል። በማጠቃለያ ፕሬዝዳንት ዶናልድ ትራምፕ የጎልደን ዶም ይፋ ማድረጋቸውን የላቀ የህዋ ተኮር ቴክኖሎጂን በብሔራዊ መከላከያ ውስጥ ለማዋሃድ ቁርጠኛ የሆነ ለውጥን ያሳያል። ደጋፊዎቹ ለአሜሪካ የወደፊት እጣ ፈንታ ወሳኝ መከላከያ አድርገው ቢያዩትም ተቺዎችና ዓለም አቀፍ ታዛቢዎች ከፍተኛ የገንዘብ የቴክኒክና የጂኦፖለቲካዊ ፈተናዎች እንዳሉበት ይጠቁማሉ። ስኬታማ ከሆነ ይህ ስርዓት የሚሳኤል መከላከያ አመለካከቶችን እንደገና ሊቀርጽ ይችላል። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስሉ ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።